ውድ ወንድሞችና እህቶቼ ከጀርባዬ የምትመለከቱት የአስሐመተ ነጃሺ ረዲየላሁ ዐንሁ ወአርዳህ ያ ታላቅ ታቢዒ ነቢዩ ዐለይሂ ሰላቱ ወሰላም ረጁሉን ሷሊሕ ታላቁ ደጉ መልካም ብለው ወልይነታቸውን የመሰከሩላቸው እንደዚሁም ሰላተል ጋኢብ ለመጀመሪያ ጊዜ ያስጀመሩላቸው እናታችን አኢሻም ረዲየላሁ ዐንሃ ከቀብራቸው ኑር ብርሃን ይወጣ እንደነበረ ያረጋገጡላቸው ታላቁ ታቢዒ ቀብር ጋር ነው የምንገኘው። ታዲያ ውድ ወንድሞችና እህቶቼ ጃዕፈር ኢብኑ አቢ ጣሊብና ሌሎች ታላላቅ ሰሓባዎች ሀበሻን በረገጡበት ጊዜ አስሐመተ ነጃሺ ከጠየቋቸው ጥያቄዎች መካከል አንዱ የእናንተ ነቢይ ምን እያለ ያዛችኋል ሲሏቸው ጃዕፈር ኢብኑ አቢ ጣሊብ ከመለሱላቸው መልሶች መካከል አንዱ አላህን በብቸኝነት አምልኩ፣ ከእርሱ ውጭ ያለውን በአጠቃላይ መገዛትን አቁሙ ይለናል ብለው ነበረ። ታዲያ ከዚህ የምንረዳው ውድ ወንድሞችና እህቶቼ እንደ ጃዕፈር ኢብኑ አቢ ጣሊብና ሌሎች እነዛ ሰሓባዎች ይዘውት ወደ ሀገራችን የገቡት ሃይማኖት እምነት አላህ ሱብሓነሁ ወተዓላ በእጅ የሚቀረጽም ይሁን በጭንቅላት የሚቀረጽ ጣዖት እንዳልሆነ ነው። ፊት አለው፣ እጅ አለው፣ እግር አለው፣ አይኖች አሉት፣ የሚገለጥባት አለው እየተባለ ከተለያየ ክፍለ አካል የተገጣጠመን ጣዖት ማምለክ ከአላህ ሱብሓነሁ ወተዓላ ውጭ ያለን ሌላ ጌታ ማምለክ ስለሆነ ከእስልምና የሚያስወጣ እንደሆነ እንረዳለን። ስለዚህ ውድ ወንድሞችና እህቶቼ በእነዚያ በሰሓባዎች እምነት ሀበሻን በረገጡበት ጊዜ ይዘውት የመጡትን እምነት ጠብቆ መሞት የፈለገ ሰው አላህን ሱብሓነሁ ወተዓላ በእጅ ከሚቀረጽም በጭንቅላት ከሚቀረጽም ጣዖት የጸዳ አድርጎ ማምለክ አለበት። ከፍጡር ጋር በምንም ነገር ሳያመሳስል ማምለክ አለበት። አላህ ሱብሓነሁ ወተዓላ እነዚያ ሰሓባዎች ይዘውት በመጡት እምነት ላይ ጸንተው ከሚሞቱት ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።